ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ሲድ ኤርድሮፕ ላይ የሞንቦክስ ሳጥንን መግዛት የቻላችሁና የእናንተን የሱዊ ዋሌት ከእናንተ የሲድ ቦት ጋር በቀላሉ ማገናኘት ላልቻላችሁ ሰዎች በዚህ ቪዲዮ ቀለል ያለውን መንገድ ይዤላችሁ መጥቻለሁ። በቅድሚያ ሁላችሁም የእናንተን የሱዊ ዋሌት ዳውንሎድ ልታደርጉ ይገባል ማለት ነው። ይህንንም ፕሌይ ስቶር ላይ በመግባት የምናደርግ ይሆናል። ነገር ግን እዚህ ጋር አንዳንድ ነገር ልበላችሁ። አሁን ያለሁት የሲድ ቦት ላይ ነው። የሲድ ቦት ላይ እንደገባችሁ ሁላችንም ጋር የሚመጣው እዚህ ጋር ኤርድሮፕ እና የሞንቦክስ አለ። የሞንቦክሱ ከላይ ነው ያለው። እሱን ክሊክ ስታደርጉት በዚህ መልኩ የሞንቦክሱን ይከፍትላችኋል ማለት ነው። እንደምታዩት ማይ ቦክስ እና ማይ ሞን የሚል አለ። ስለዚህ ምንም ያልገዛችሁ ሰዎች ሁለቱም ጋር ዜሮ ነው የሚሆነው። ነገር ግን የገዛችሁ ሰዎች መጀመሪያ የሚቀመጥላችሁ እዚህ ማይ ቦክስ የሚለው ላይ ነው። እዚህ ጋር አሁን የኔ የለም፣ ምክንያቱም ማይ ቦክስ ላይ ያለውን ገብቼ ስለከፈትኩት ነው። ስለዚህ ከማይ ቦክስ ወደ ማይ ሞንስ ሄዷል ማለት ነው። ስለዚህ የሱዊ ቶክንን በመክፈልም ሆነ የራሳችሁን የሲድ ባላንስ ለክፍያ በመዋል የሞንቦክስን የገዛችሁ ሰዎች ከወዲሁ የእናንተን የሞንቦክስ በመክፈት ያላችሁን የሞንቦክስ ሌቭል ምን አይነት እንደሆነ ማይ ሞንስ የሚለው ላይ ልታዩ ይገባል ማለት ነው። እንደምታዩት እዚህ ጋር ማይ ሞንስ የሚለውን ነካዋለሁ። እሱን ስነካው እንደምታዩት እኔ የደረሰኝ ኮመን የሚባለው ቦክስ ነው። እንደሚታወቀው ሁሉም ኤንኤፍቲ ላይ የራሳቸው የሆነ ሌቭሎች አሉ። አንደኛው አንኮመን ሲሆን ሁለተኛው ኮመን ነው፣ ሶስተኛው ኤፒክ፣ አራተኛው ሬር እና አምስተኛው ሌጀንደሪ ነው የሚሆነው እና እንደምታዩት እዚህ ጋር እኔ የደረሰኝ ኮመን የሚባለው ኤንኤፍቲ ነው። እሱን ስከፍቱት የተለያዩ ፊቸሮች በውስጡ አሉ። ብዙ የራሱ የሆነ ጥቅም እንዳለው ነው የሚናገረው። ታዲያ ይሄንን የእናንተን የሞንቦክስ ኤንኤፍቲ መግዛት የቻላችሁ ሰዎች ፕሪ ማርኬቱ ሲከፈት በቀላሉ መሸጥ ትችላላችሁ ማለት ነው። ያንን ለማድረግ የግድ የእናንተን የሱዊን ዋሌት ኮኔክት ልታደርጉ ይገባል ማለት ነው። እኔ ይሄን የገዛሁት የሱዊ ቶክንን ዲፖዚት በማድረግ ሳይሆን ካለኝ የሲድ ባላንስ ላይ ተቀናሽ በማድረግ ነው ይህንን መግዛት የቻልኩት። ይህ ማለት እንደምታዩት እዚህ ጋር ኤርድሮፕ የሚለውን ስነካው እዚህ ጋር ፖይንት አለ። ፖይንት ላይ የኔ ባላንስ 440 ሲድ ነው። ነገር ግን በዚህን ሰዓት ያለኝ 440 ሲድ ሳይሆን 240 ሲድ ነው። ይህ የሆነበት ምክንያት አንድ የሲድ ሞንቦክስ ኤንኤፍቲን ለመግዛት 200 የሲድ ቶክን በማውጣቴ ነው ማለት ነው። ይሄ አዋጭ ነው ወይስ አይደለም የሚለውን ከወዲሁ ማወቅ አይቻልም። ምክንያቱም የፕሪ ማርኬት ዋጋው ምን ሊሆን እንደሚችል ስለማይታወቅ ማለት ነው። ስለዚህ ስለ ሲድ ሞንቦክስ ይህን ያህል ካልኳችሁ ይበቃል። በቀላሉ የኛን ኮኔክት ለማድረግ በቅድሚያ ኤርድሮፕ የምትለውን ነው የምነካው። እንደምታዩት ኮኔክት ሱዊ ዋሌት የሚለው ጋር ምንም የዋሌት አድሬስ የለም። ስለዚህ እሱን አንድ ጊዜ ክሊክ እናደርገዋለን። እሱን ክሊክ ካደረግን በኋላ እንደምታዩት ዌብሳይቱ ተከፍቷል ማለት ነው። ስለዚህ በቀላሉ የኛን የሲድ ቦት ከሱዊ ዋሌት ጋር ኮኔክት ለማድረግ እዚሽ ጋር ሶስቷን ነጠብጣብ አንድ ጊዜ ክሊክ እናደርጋለን። እሷን ክሊክ ካደረግን በኋላ እዚሽ ጋር ሼር የምትለውን በተን በመጫን ከታች ኮፒ ሊንክ የሚለውን መንካት ነው። እንደምታዩት ይህንን በማድረጌ ከዚህ ጋር የሲድ ቦትን የዌብ አድሬስ ኮፒ አድርጎልኛል ማለት ነው። ስለዚህ በመሃል ወጣለሁ። የኔ ዳውንሎድ የተደረገው የሱዊ ዋሌት እዚሁ ስልኬ ላይ ያለ፣ ነገር ግን ለሁላችሁም እንዲቀል እዚህ ጋር ፕሌይ ስቶር ላይ ከገባን በኋላ ሰርች ባሩ ላይ ሱዊ ዋሌት ብለን ነው ሰርች የምናደርገው። እንደምታዩት እዚህ ጋር ሱዊ ዋሌት አለ። እሱን አንድ ጊዜ ክሊክ ሳደርገው እንደምታዩት የኔ ኢንስቶልድ ስለሆነ ኦፕን ነው የሚለኝ። እናንተ ጋር ኢንስታል አድርጎ ነው የሚለው። ስለዚህ ኢንስታል በማድረግ ዳውንሎድ ማድረግ ትችላላችሁ ማለት ነው። እኔ ጋር ኢንስታል ሆኖ ስላለ እዚህ ኦፕን የሚለውን ነክቼ እቀጥላለሁ። ኦፕን የሚለውን ከነካሁት በኋላ በተሳካ ሁኔታ ወደ ሱዊ ዋሌት አስገብቶኛል ማለት ነው። ስለዚህ እዚሁ ሱዊ ዋሌታችን ላይ በቀላሉ እንዴት ኮኔክት ማድረግ እንደምንችል ነው የምናየው። እሱን ለማድረግ እዚህ ጋር ከታች ሆም ኤርን አሴትስ አፕ አክቲቪቲ የሚል አለ። ስለዚህ እኛ አፕስ የምትለዋን አንድ ጊዜ ክሊክ እናደርጋታለን። እሷን ክሊክ ካደረግን በኋላ እዚህ ሰርች ባሩ ላይ ከዛ ኮፒ አድርገን የመጣነውን የሲድ ቦት ዌብ አድሬስን ፔስት ነው የምናደርገው። እንደምታዩት ፔስት አድርጌዋለሁ። ስለዚህ ሰርች እለዋለሁ ማለት ነው። እንደምታዩት ሰርች ካደረኩት በኋላ በተሳካ ሁኔታ እዚሁ የሱዊ ዋሌት ላይ መጥቶልኛል ማለት ነው። ስለዚህ ኮንቲኒው ዊዝ ቴሌግራም ብዬ ቴሌግራምን አንዴ ክሊክ አድርጋታለሁ። እሱን ክሊክ ሳደርገው ቀጥታ ወደ ሲድ ሎጊን ቦት ወስዶኛል ማለት ነው። ስለዚህ እዛ ጋር በተሳካ ሁኔታ ሎጊን እንዲሆንልኝ እዚሽ ጋር ሎጊን ብዬ ኮንፈርም ማድረግ አለብኝ። ይህ ማለት የኛን የሲድ ቦት ሌላ አፕ ላይ እየከፈትን ስለሆነ ባለቤቶቹ ወይንም እዛ ጋር እየከፈተን ያለነው እኛ መሆናችንን ለማረጋገጥ ነው። ስለዚህ ሎጊን የሚለውን አንድ ጊዜ ክሊክ አድርገዋለሁ።
በመቀጠል ወደ ኋላ እመለሳለሁ ማለት ነው። ወደ ኋላ ወደ ሱዊ ዋሌት ከተመለስኩኝ በኋላ ኮኔክት ሱዊ ዋሌት የሚለውን አንድ ጊዜ ክሊክ አድርገዋለሁ። እሱን ክሊክ ካደረግኩኝ በኋላ ኮኔክት ዋሌት ብሎ እዚህ ጋር ሱዊ ዋሌት ይለኛል። እሱን አንድ ጊዜ ክሊክ አድርገዋለሁ። እንደምታዩት እሱን ክሊክ ሳደርገው ኦፕኒንግ ብሎ ኮኔክት የሚል እዚህ ከታች አምጥቶልኛል። ስለዚህ እሱን አንድ ጊዜ ክሊክ አድርገዋለሁ። ኮኔክት የሚለውን ከነካሁት በኋላ ኮኔክት ሱዊ ዋሌት ብሎ የተለያዩ ነገሮች ይጽፋል። ስለዚህ ከታች እንደገና አረንጓዴውን ኮንፈርም የሚለውን ክሊክ አድርገዋለሁ። እንደምታዩት እሱንም ክሊክ ካደረኩኝ በኋላ የመጨረሻ ሳይን ብሎ ይሄንን ሪቪው ዘ ፎሎዊንግ ሜሴጅ ይላል። ስለዚህ ይሄንን ማንበብ ብዙም አስፈላጊ ስላልሆነ ሳይን የሚለውን አንድ ጊዜ ክሊክ አደርገዋለሁ። እሱን ክሊክ ካደረኩት በኋላ በተሳካ ሁኔታ የኔ የሱዊ ዋሌት በዚህ መልኩ ኮኔክትድ መሆን ችሏል ማለት ነው። የእናንተን የሱዊ ዋሌት ኮኔክት ያላደረጋችሁ ሰዎች እናንተ የሲድ አፕ ቦት ጋር በዚህ መልኩ በቀላሉ ማገናኘት ትችላላችሁ ማለት ነው። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። ይህ ቪዲዮ የተመቻችሁና ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።